እሺ ረሱላችን የጫነችው ግመል አቡ አዩብ አልአንሳሪ ደጅ ላይ ስትቆም አቡ አዩብ የረሱላችንን አለይሂ ሰላቱ ወሰላም እቃ ይዞ እቤት አስገባቸው። የመዲና ህዝቦች ለብዙ መቶ ዓመታት ያክል እርስ በርስ ጦርነት ካሳለፉ በኋላ ሀገራቸው በገባው ክቡር ነቢይ ምክንያት በአንድ ቀን ሰላምና ፍቅር ሰፍኗል። ከተማዋ ፍጹም ሰላማዊና በኢማን የተሞላች ሆናለች። የሙስሊም የጋራ መስገጃ መስጂድም ወዲያውኑ አስገነቡ። ያኔ መስጂዱ ሲገነባ ሀቢቢና ሙሐመድ አለይሂ ሰላቱ ወሰላም ድንጋይ እየተሸከሙ ያቀርቡ ነበር። ከዚያም ረሱል አለይሂ ሰላቱ ወሰላም በሙሃጀሮች ወይም ስደተኞችና በአንሳሮች ወይም የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጽ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱልም አለይሂ ሰላቱ ወሰላም በወንድማዊነት ካስተሳሰሯቸው ሰዎች ጋር ንብረቶቻቸውንም እኩል እስከ ማካፈል ጀመሩ። ምንም እንኳን በመዲና ላይ ያሉ አይሁዳውያን በረሱል አለይሂ ሰላቱ ወሰላም ቢናደዱም ምንም ማድረግ ባለመቻላቸው መዲና ፍጹም ሰላማዊ ከተማ ሆናለች። ከዚያም ረሱላችን አለይሂ ሰላቱ ወሰላም 6 ጊዜያዊ ህጎችን አጸደቁ። አንደኛ፣ ሙሃጅሮችና አንሷሮች አንድ አካል ናቸው። ጠላቶቻቸውም ላይ እንደ አንድ እጅ እርስ በእርስ ይተባበራሉ። ሁለተኛ፣ ደሞቻቸው የተጠበቀ ነው። ሙእሚን ሙእሚኑን አይገልም፣ ለካፊር አግዞም ሙስሊምን አይገልም። ሶስተኛ፣ አይሁዳውያን የሃይማኖት ነፃነታቸው የተጠበቀ ሲሆን ሙስሊም እንደሆኑ አይገደዱም። አራተኛ፣ መቀመጫቸውን መዲና ላይ ያደረጉት አይሁዳውያን ከሙስሊሞች ጋር በመተባበር ሀገሪቱን ከወራሪ አካል መከላከል ግዴታቸው ሲሆን ከእስላማዊ ጠላቶች ትብብር ማድረግ በጥብቅ የተከለከለ ነው። አምስተኛ፣ ሁሉም በደለኛ፣ አመፀኛ፣ ቸልተኛና እነዚህ ህግጋት የሚጻረን ሰው በሱ እርግማንና ቁጣ ይወርድበታል፣ ሙስሊሞቹም ይዋጉታል። ስድስተኛ፣ በማንኛውም ጉዳይ አለመስማማት ቢፈጠር ፍርዱ ወደ ቁርአንና ወደ ሱና ተመላሽ ይሆናል። በዚህ ሁኔታ ከፊሉ አይሁዳውያን እስልምናን በውዴታ ሲቀበል፣ ከፊሎቹ አሻፈረን ብለው በተደነገገላቸው መብት መሰረት መዲና ላይ መኖር ጀመሩ። ከሀገርም ውስጥ ሆነ ከሀገር ውጭ በድብቅ በመንቀሳቀስ የመዲናን ሰላም ለማደፍረስ እጅጉን ቢጥሩም በነቢያዊ ስርዓትና የአመራር ብስለት መዲና ሰላሟን አስጠብቃ እስላምን በማሰራጨት የሙስሊሞች ማዕከል ሆናለች። ምንም እንኳን የመካ ሙሃጅሮች ነፍሶቻቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸው ግን የመካ መሳፍንት በሆኑት እና በአጋሪያን ተዘርፎባቸዋል። ሙስሊሞች ይህንን ለማካካስም ከሻም ሀገር በመዲና በኩል የሚመጡትን የመካ ቁረይሾች ሸቀጣ ሸቀጥ ለመውሰድ ስምምነት ላይ ደረሱ። ይህን ሁኔታቸው ለመካ ሙሽሪኮች ስጋት ስለሆነባቸው ሙሽሪኮቹ እንቅስቃሴያቸውን በጥንቃቄ ማረጋቸውን ጀመሩ። ከዕለታት አንድ ቀን አቡ ሱፊያን ከሻም ወደ መካ በርካታ ሸቀጦችን ይዞ በመጓዝ ላይ ሳለ ወሬው ሙስሊሞች ይሰሙና ንብረቱን ሊያስጥሉት በመስማማት 314 ሙስሊሞች ወደ መንገዱ ጉዞ ጀመሩ። አቡ ሱፊያን ይህን ወሬ ሲሰማ እጅጉን ደነገጠ። ያን ሁሉ ንብረቱንም እንዳይወስዱበት ዘዴ መዘየት ጀመረ። የሚያደርገው ሲጠፋበት
መንገዱን በመቀየር ጉዞውን ቀጥሎ ለመካ ሰዎች የድረሱልኝ ጥሪ ላከ። የአቡ ሱፊያን የእርዳታ ጥሪ በቁረይሾች ጆሮ እንደደረሰም በሁለት ምክንያታዊ ወኔ ደማቸው ፈልቶ ሙስሊሞችን ለመዋጋት በእልህ ተነሱ። አንደኛ ንብረቶቻችን እንዳይዘረፉ፣ ሁለተኛ እንዴት መሐመድ እኛን ይዳፈረናል በሚል ቁረይሾች በዚህ ሁኔታ ለጦርነት ዝግጅታቸውን አጠናቀው መካን ጥለው ሊወጡ ሲሉ መንገድ ቀይሬ ሸቀጦችን አትርፌ እየመጣሁ ነው የሚል የአቡ ሱፊያን መልእክተኛ መጥቶ አበሰራቸው። አሁን ህዝቡ ወኔው በቅጽበት ተነፈሰ። ንብረቶቻችን ካልተነኩ ከሙሐመድ ጋር ምን ያዋጋናል በማለት ጦርነቱን ሲሰርዙ የጃሂልያ ወይም የድንቁርና አስተሳሰብ ጭንቅላቱን ማዕበል አድርጎ የያዘው አቡ ጃህል ሰው ለጦርነት ከተነሳ በኋላ መመለሱ በሌላ የአረብ ነገዶች ጆሮ ከገባ ውርደታችንን መሸከም አንችልም በሚል ሰውን ገፋፍቶ ኸምር፣ ዘፈን፣ ሴት ሰብስቦ ለመዋጋት ወደ በድር ተጓዙ። አሁን ሁለቱም የጦር ቡድኖች ከተራራው ታች ባለው ሜዳ ላይ ተሰልፈው ከርቀት ይተያያሉ። የሙስሊሞች ቁጥር ከቁረይሽ አጋሮች ጋር ሲነጻጸር እጅጉን ያስደነግጣል። ምንም እንኳን የሰሓቦች ቁጥራቸው ማነስ ለጦርነት የሚጋብዝ ባይሆንም በኢማን በተሞላው ልባቸው በወኔ ቆመዋል። ረሱልም አለይሂ ሰላቱ ወሰላም እየተዟዟሩ ያበረታታቸው ጀምረዋል። በዚህ መካከል ነበር ከሙሃጅሮቹ ሚቅዳድ ኢብን ዑመር የተባለው ለረሱላችን አለይሂ ሰላቱ ወሰላም ያ ረሱልላህ የታዘዙትን ሁሉ ፈጽሙ፣ እኛ ከአንቱ ጋር ነን ያለው። ይህን ጊዜ ከዛውም ከአንሳሮች ክብር የሆነው ሰዓድ ኢብን ሙዓዝ ያ ረሱልላህ እኛም በርሰው አምነናል፣ ይዛችሁትም በመጣችሁት እውነት ነው ብለናል፣ አጽድቀናል። በዚህም ዙሪያ ልንታዘዘዎትና ላናምፀዎት ቃል ኪዳን ገብተንልዎታል። ስለዚህ ያሻዎትን ነገር ይዘዙን እንፈጽማለን። ወላሂ ባህር ውስጥ ግቡ ብትሉንም እንኳን ለመግባት ዝግጁ ነን ብሎ ታሪካዊ ንግግራቸውን ለረሱል አለይሂ ሰላቱ ወሰላም አሰሟቸው። ከዚያም ረሱል አለይሂ ሰላቱ ወሰላም በጥበብ የተሞላ የሰራዊት አሰላለፋቸውን ተጠቅመው ካሰለፏቸው በኋላ ጦርነቱ ተፋፍሞ ተጀመረ። ረሱልም አለይሂ ሰላቱ ወሰላም እጃቸውን ወደ ላይ ከፍ በማድረግ ያ አላህ ቃል የገባህልኝን ሙላልኝ ብለው ዱዓ አደረጉ። በመጨረሻም በሙስሊሞች ኢማናዊ ጥንካሬና በሙሽሪኮች ዱንያዊ ዝንባሌ የተጀመረው የበድር ጦርነት ሙስሊሞች የድል ካባ አልብሷቸው ሙሽሪኮች ለሙስሊሞች ምርኮኛ በማድረግ በድል ተጠናቀቀ። በዚህ ሁኔታ አንድም ቀን እረፍት ያላገኙት ነቢይ ከሀገር ውስጥ ሙናፊቆችንና ከሀገር ውጭ ደግሞ ሙሽሪኮችን በመጋፈጥ መዲና ላይ ለ6 ዓመታት በማሳለፍ በርካታ የአረብ ነገዶችን ወደ ዲነል ኢስላም ካስገቡ በኋላ በወርሃዊ ሒጃ ረሱል አለይሂ ሰላቱ ወሰላም ተከታዮቻቸውን ይዘው በሰላም ከመዲና ወደ መካ ጉዞ ጀመሩ። ይህን ወሬ የሰሙት የቁረይሽ ጎሳ የምን ንቀት ነው በሚል ቁጣቸው ገነፈለ። ሙሐመድም ሆነ ተከታዮቹ የመካን ምድር አይረግጧትም ብለው ቁረይሾችም ከነወታደሮቻቸው መጡ። ምንም አይነት ጦርነት ያልፈለጉትና ያልታጠቁት የሙስሊሞች ሰራዊት በተረጋጋ መንፈስ ጉዟቸውን ቀጥለዋል። በዚህ ሁኔታ በመጓዝ ላይ ሳሉ ከመካ አቅራቢያ ሁደይቢያ የተባለ ቦታ ሲደርሱ የረሱል አለይሂ ሰላቱ ወሰላም ፈረስ
መሄድ እምቢ አለች። ያን ጊዜ ረሱላችን አለይሂ ሰላቱ ወሰላም የአላህ ትዕዛዝ መሆኑን ተረዱ። እዛው ቦታ ላይ ረሱልን አለይሂ ሰላቱ ወሰላም ትንሽ ቆይተው ወደ መካ የሚወስደውን መንገድ ዳግም ተያያዙት። ይህን ሁኔታ እጅጉን ያስጠነቀቃቸው ቁረይሾች በፍርሃት ተውጠው ረሱል አለይሂ ሰላቱ ወሰላም ዘንድ መልእክተኛ መላክ ጀመሩ። በመጨረሻም ሱሄል የተባለ ሰው ከሙሽሪኩ በኩል ለመደራደር ረሱላችን አለይሂ ሰላቱ ወሰላም ዘንድ በመምጣት ይህን ዓመት ትተው እንዲመለሱና ቀጣይ ዓመት እንዲመጡ ተስማሙ። በዚህ ስምምነት ጊዜ የኩዝዓ ጎሳዎች በሙስሊም ጠለላ ስር ሲገቡ፣ የበኒ በክር ጎሳዎች ደግሞ በሙሽሪኮች ጥላ ከለላ ስር ገብተው ማንም ማንን ላይ በድል በመስማማት ተለያዩ። ይሁን እንጂ የሰሃቦች ልብ እጅጉን የሰበረ ቢሆንም የረሱላችን አለይሂ ሰላቱ ወሰላም ፍላጎት በመሆኑ ሁሉም ስሜቱን ለመደበቅ እየተጣጣረ ነው። ይህን ዓመት መካን ሳይገቡ ለመጪው ዓመት ቀጠሮ ይዘው ሰሃቦች ልባቸው እየደማ ለረሱል ትዕዛዝ እጅ በመንሳት ወደ መዲና ተመልሰው ሄዱ አለይሂ ሰላቱ ወሰላም።